ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እንግዲህ አዲስ በመሆኔ አበረታቱኝ። በትንሹ ሙያ ማለት ሩዝ ብዙ ጊዜ በአትክልት በስጋ ምናምን ነው እና የምንጠቀመው። እኔ ደግሞ ቀለል ያለ ለጾም የሚሆን ይቅርታ፣ ግን ሌላ ጊዜ አሳያችኋለሁ። ሩዙን ቀድሜ ቀቅየዋለሁ። ይቅርታ። በቀዝቃዛ ውሃ አጥባችሁት በቀዝቃዛ ውሃ መጠኑን አውቃችሁ። ያው ሩዝ መቀቀል መቼም ሲምፕል ነው። ያው ንግግር ብዙም አልችልም፣ ጉዴ ፈላ። ከዛ ሩዙን ትቀቅሉታላችሁ። በቴስቲ ሶያ ነው ማሳያችሁ። እሱን አሰራር አሳያችኋለሁ። ቅድሚያ በተከተል አሳያችኋለሁ። ከዛ ቴስቲውን ትንሽዬ ነው ውሃ የምናደርገው፣ ለስስ ያለ ውሃ ትንሽ፣ በቃ ኢናፍ። እንደዚህ እናስቀምጣለን። ከድነ ነው ዘይት፣ ያው ዘይት የዚህን ያህል እናደርጋለን። ከዛ የዘፈዘፍነውን ቴስቲ ሶያ ይሄ የዘፈዘፍነው ቴስቲ ሶያ ውሃውን መድፋት የለብንም። ምክንያቱም ከደፋነው ውሃ እኔም ራሱ በፊት እደፋው ነበረ። እንትን ነው ቴስቱ ይሄድብናል ጣዕሙና። ትንሽ እስቲ እንደጋለ እናያለን። መጀመሪያ መጥበሻውን ስለ አጋልኩት ዘይቱን ትንሽ ሞቅ ማለት አለበት። እንደዚህ ሲሆን ይሄ ይወጣል። ከዛ አሳያችኋለሁ ደግሞ አጠባበሱን። እንደዚህ ቴስቲ ሶያው እንዴት እንደሚያምር አያችሁት? ብራውን እስከሚሆን ድረስ እንደዚህ መጥበስ፣ እንደዚህ ጥብስ ማድረግ። ከዛ ከጎን ደግሞ አብሮ የሚሰራውን እንትን አሳያችኋለሁ። ልክ እንደዚህ ከጠበስነው በኋላ አያችሁት እናወጣዋለን። በዚህ ሌላውን አትክልቶችን እንጠብስበታለን። እዚህ ጋር ካሮታችንን እንጠብሳለን በዛው ስለሆነ ይሄ እንትኑ የቴስቲ ሶያው ነው። ይሄኛው ምንም አይደለም። እዚህ ጋር ባሮ አለ፣ የጥቅልል ጎመን አለ፣ ዝኩኒ አለ። እሱን አንድ ላይ ትንሽ የካሮትን ብቻውን ከጠበስን በኋላ እንጨምራለን። ጀማሪ ነው፣ አበረታቱን። ሰብስክራይብ አድርጉን፣ ላይክ አድርጉ፣ ኮሜንት ስጡን። በእርግጥ ይሄን የማይሰራ የለም፣ ሁሉም ይሰራል። ግን በእንትን ለየት ስለሚል ብዙ ጊዜ አያለው ቴስቲ ሶያ ሰዎች ሲሰሩት በነጩ ነው እና ይሄ በጣም ደስ ይላል። ጥብስ ብሎ ደግሞ ሰርታችሁ ቀመሱት። ዋው ነው። እንደዚህ ከጠባበስን በኋላ እዚህ ጋር ጨው አለ፣ ኮረሪማ አለ፣ መከለሻ አለ፣ ብላክ ፔፐር እና ይሄ ጥቁር አዝሙድ፣ እሱን እንጨምርበታለን። ከዛ እንደዚህ እናዋህዷለን። በጣም ምርጥ በስማ ነው። እዚህ ጋር ደግሞ ምን አዘጋጅቻለሁ? ሰላጣ አዘጋጅቻለሁኝ። ጥቅል ጎመን፣ ካሮት እና ቀይ ስር። እሱንም ደግሞ አዋህጄ አንድ ላይ ያሳያችሁ። እዚህ ጋር ሰላጣ አዘጋጅቻለሁ፣ ቅድም ያሳየኋችሁ። ቀይ ስር፣ ጥቅል ጎመን፣ ካሮት፣ ሽንኩርት፣ ቃሪያ እናደርጋለን። እዚህ ጋር ምን አዘጋጀው? ሽንኩርትና ጨው አድርጌ፣ ሎሚ፣ አቼቶ እንደዚህ እናዋህደዋለን። ሩዛችን እዚህ ጋር ደርሷል። እዚህ ጋር ቀንሻለሁ። ሰላጣችን ይሄውና፣ ከላይ ብስኩት ሳይሆን ይሄ ከሽከሽ የሆነ ምንድን ነው የሚባለው ብስኩት አለ፣ ዝም ብሎ ዳቦ ቤት ይሸጣል።
እሱን ከላይ ጣል ታደርጉበታላችሁ። በቃ ይሄን ይመስላል። ቀመሱት። ኮሜንት ፈልጋለሁ፣ አበረታቱኝ። ይሄን ይመስላል የዛሬው። የምትፈልጉትን ደግሞ ጠይቁኝ፣ አዘጋጃለሁ። ያው የቤተሰብ ስለሆነ በዛም ታቀምሳላችሁ ማለት ነው። ይሄው በጣም ቀላል ነው። ቀላል ምንድን ነበር ስሙ? ቴስቲ ሶያ ሩዝ በቴስቲ ሶያ። ይኸውላችሁ፣ አያችሁት እንዴት እንደሚያምር። እኔ አልነግራችሁም፣ ሰርታችሁ እና ኮሜንት ስጡኝ። አመሰግናለሁ። በጣም ነው የሚጣፍጠው። እንዴት እንደሚያምሩት አመሰግናለሁ።